ሰላም ተስሎሚ ስኩል ተማሪ ነኝ። ከተስሎሚ ኦንላይን ዩቲዩብ ስኩል ያገኘሁትን ጥቅም ከብዙ ጥቂቱን ላውጋችሁ። ከአንድ ወር በፊት ስለ ዩቲዩብ እውቀቱ ምንም የለኝም ነበር። ካፕከት ኤዲቲንግ አልችልም፣ ሰብስክራይብም የለኝም፣ ቪዲዮ የመስራት ኮንፊደንስ የለኝም። የሰው ቪዲዮ እያወረድኩ ዩቲዩብ ላይ ጭን ነበር። ተስሎሚ ኦንላይን ዩቲዩብ ስልጠና ከገባው በኋላ ግን ሁሉ ነገር ተቀየረ። ስለ ዩቲዩብ ውስጣዊና ውጫዊ ክፍል በደንብ አወቅኩኝ። ለምሳሌ ስለ ዩቲዩብ ውጫዊ ክፍል ቻናል ባነር፣ የመግለጫ ምስል ወይም ፕሮፋይል ፒክቸር፣ ቪዲዮ ተምኔል፣ የርዕስና መግለጫ፣ ታይትል እንደ ዲስክሪፕሽን፣ ፕሌይሊስት እና ወዘተ። ስለ ዩቲዩብ ውስጣዊ ክፍል ዳሽቦርድ፣ አናላይዝ፣ የይዘት አስተዳደር ወይም ኮንተንት ማኔጅመንት፣ ሞኔታይዜሽን፣ ኮፒራይት። ከወር በፊት ቪዲዮ ኮፒራይት ሲመጣብኝ እንዴት ኮፒራይት ከቪዲዮ ያጽድቼ አካውንቴን ከአደጋ መታደግ እንዳለብኝ አላውቅም ነበር። ዛሬ ግን ከማወቅም አልፌ አስተምራለሁ። ሌላ ነገር ካንቫ ላይ ባነርና ተምብለን መስራት አውቄያለሁ። ኢንትሮና አውትሮ መስራት ለምጃለሁ። ኮንፊደንስን አዳብሬ ቪዲዮ እየሰራው ዩቲዩብ ላይ መጫን ጀምሬያለሁ። ሰብስክራይቤም አድጎልኛል። ፍርሃቴን ቀብሬ ድፍረቴን ተጎናጽፌያለሁ። ዝምታዬን አሸንፌ ድምፄን አሰምቻለሁ። ይህን ሁሉ ጥቅም የሰጠኝ ማን እንደሆነ ታውቃላችሁ? መልካም ስራው የምናውቀው ደግ ሩሩ ጀጎል በጎ አድራጎት የሚባል ድርጅት ከፍቶ አረብ ሀገር ያሉ እህት ወንድሞቻችን እየረዳ የቆየ፣ አሁንም በተለያዩ ሀገር ያሉ ሰዎችን የሚረዳ፣ የቲክቶክ በሩን ከፍቶ ለእርዳታ እጁን የዘረጋ፣ የብዙዎችን ስራ በነፃ የሚያስተዋውቅ መልካም ሰው ሀረር ያበረከተችልን ተስፋዬ ሀረርጌው ይባላል። ከእንደዚህ አይነት መልካም ሰው መማር ደስ አይሉ? ሰው ውሎውን ይመስላል ትላለች እናቴ። ስለዚህ ውሎዋችሁ ከመልካም ሰው ጋር ይሁን። ከተስሎሚ ኦንላይን ዩቲዩብ ስልጠና ያገኘሁትን ጥቅም ከብዙ ጥቂቱን ነገርኳችሁ። ተስሎሚ መስራቹ ማን እንደሆነ አሳወቅኳችሁ። ዛሬ ደግሞ ስለ ተስሎሚ ኦንላይን ዩቲዩብ ስልጠና ወይም ስለ ትምህርት ቤቴ ትንሽ ላውጋችሁ። ዩቲዩብ ቻናል ከፍታችሁ ቪዲዮ መስራትና በኦንላይን ገንዘብ ማግኘት ከፈለጋችሁ ተስሎሚ ይሁን ምርጫችሁ። ተስሎሚ ስኩል ዘመናዊ ኦንላይን ዩቲዩብ ስልጠና የሚሰጥ ትምህርት ቤት ነው። በቀላሉ በሞባይል ወይም በኮምፒውተሩ በቤቱ ሆኖ መማር ይችላሉ። በተስሎሚ ስኩል የሚሰጡ ስልጠናዎች ጂሜል እና ዩቲዩብ ቻናል አከፋፈት፣ ቪዲዮ ኤዲቲንግ፣ ካፕከት ትሬኒንግ፣ ታግስ፣ ፌስቡክ እና ቲክቶክ ግሮውዝ፣ ሞኔታይዜሽን እና ኦንላይን ኢንካም። ተስሎሚ ስልጠና ስቴፕ ባይ ስቴፕ እና ፕራክቲካል ነው። ጀማሪ ቢሆኑ በቀላሉ መማር ይችላሉ። በእውነተኛ ምሳሌዎች እና ቀጥታ ልምምድ ይማራሉ። ዛሬ የሚጀምሩት ትንሽ እርምጃ ነገ ትልቅ ስኬት ያመጣል። ከተስሎሚ ኦንላይን ዩቲዩብ ስልጠና ጋር የስኬት ጉዞውን ይጀምሩ። ተስሎሚ ማለት የእውቀት ብርሃን፣ የለውጥ መጀመሪያ ነው።